ቺዝ ኬክ በጣም አሰራሩ ከባድ ይመስለኝ ነበር። በጣም ኢዚ ነው። ፕሊስ እንደኔ ከባድ የሚመስላችሁ ሰዎች ላሳያችሁ አለመሆኑን ፕሩቭ ላርግላችሁ። ኦልሶ ራት ሰላጣ ነው የበላሁት። ዲዘርት ደግሞ ቺዝ ኬክ ነው። ሰው ልጅ ሆናችሁ ይሄ በጣም ርካሹ ኬክ ብስኩት አለ አይደለ በሻይ እየነከራችሁ ምናምን ለርሊ ኮቾሮ በሉት እሱን ትገዙና ትፈጩታላችሁ። ከዛ ቅቤ ትጨምራላችሁ። ትንሽ ፔስታሾ አድርጋችሁ ትፈጫላችሁ። እስከዛ ስትፈጩ ኦቨናችሁን አግሉት። ከዛ ትደፍጡታላችሁ። 10 ደቂቃ ነው የሚመስለው በ350 ፋራናይት ዲግሪ ምናምን ዲግሪ። ኤኒዌይ እንደሱ ካረጋችሁ በኋላ እቺማ ለኔ ናት እየሰራሁኝ ያለሁት ለእናንተ ላሳያችሁ። እዚህ ጋር የተጠቀምኩት ሳውር ክሬም ቺዝ እና ሄቪ ሚልክ፣ እንቁላል፣ ቫኒላ፣ ስኳር፣ ትንሽ የፔስታሾ ለከለር፣ ትንሽ ሎሚን ያረኩት። እያንዳንዱን ተራ በተራ ነው የፈጨሁት። ሁሉንም ባንዴ አይደለም የፈጨሁት። በእጃችሁ ብትፈጩትም ይቻላል። በሄ በእንቁላል መምቻው እኔ ቤት ማቆሸሽ ደስ ስለሚለኝ መስራቴን እንዳቀሳጸዳ ለዛ ነው በዚህ ነው የፈጨሁት። ሰው እንደዛ አርጋችሁ ትፈጫላችሁ። ያ በስሎ 10 ደቂቃ ከወጣ በኋላ ትጨምራላችሁ። እንደማረገው አርጉት። ከዛ በኋላ ፓላችሁ ላይ ውሃ አርጉ በደንብ። ለምንድን አላውቅም ሲያርጉ አይቼ ነው ሶሪ። ከዛ ለዲዛይን ትፈጫላችሁ። ፔስታሾን የምትፈጩት እዚህ ጋር በስሎ ሲወጣ ፔስታሾ ክሬሙን ትንሽ ቀለጥ አድርጉትና እንደዚህ አርጋችሁ ቀቡት። ከዛ ደግሞ የፈጨነውን ፔስታሾ ናትሱን ዳርዳሩ ላይ አርጋችሁ በፈለጋችሁት ዲኮር ማድረግ ትችላላችሁ። ከዛ ኦቨርናይት ወይም ደግሞ ቀኑን ሙሉ ቢያንስ 12 ሰዓት የሚሆን ፍሪጅ ውስጥ አሳድሩት አውሉት። ያ ፕሊዝ ፎሎ አርጉኝ ኦርደሮች ምናምን እንድቀበል። ቴንክ ዩ። ብዙ ጣፋጭ አይደለም፣ ብዙ ሱካር ስላላበዛውበት አጣጥማችሁ መብላት የምትችሉት ነገር ነው። ቴንክ ዩ።